አንዳንዴ በህይወታችን እየለፋን እየደከምን ነገር ግን ምንም አይነት ውጤት ሳናመጣ ስንቀር ነገሮች እንዳሰብናቸው ሳይሄዱ ሲቀሩ ተስፋ እንቆርጣለን። መኖር ያስጠላናል፣ ድክም ይለናል። አንዳንዴ ግን አዲስ ህይወትን ለመጀመር ፈልገን ነገር ግን ግራ ይገባናል። ከየትና እንዴት መጀመር እንዳለብን እንኳን አናውቅም። ስለዚህ ዛሬ እንዴት አድርገን የድሮ ህይወታችንን አፍርሰን እንደ አዲስ መገንባት እንደምንችል በእነዚህ ጠቃሚ በሆኑ 4 ሐሳቦችን እያነሳን እንወያያለን። የመጨረሻውን ሐሳብ በጣም ትወዱታላችሁ። ይህን ቪዲዮ ከመጀመራችን በፊት ላይክ፣ ሰብስክራይብ እና ሼር በማድረግ ጀምሩ። የመጀመሪያው ሐሳብ ለራስህ ይቅርታን አድርግ ነው። አብዛኞቻችን ከራሳችን ጋር ተጣልተናል። በትላንት በተሳሳተናቸውና ባመለጡን ነገሮች ተይዘን እንቆጫለን። በዚህም ምክንያት ራሳችንን እየጠላን ነገንም ደግሞ ማሰብ እያስጠላን እንደዚህ ባረግ እንደዚህ ደግሞ ባላረግ እያለን ነጋችንን እናበላሻለን። ሆኖም ግን መለወጥና መርሳት እንፈልጋለን። ነገር ግን ለውጥ የሚጀምረው እንዳጠፋንና እንደተሳሳተን አምኖ ለራስ ይቅርታን በማድረግ ነው። በዚህ ዓለም ላይ ትልልቅ ቦታ የደረሱ ባለስልጣናት፣ አርቲስቶች እንዲሁም የእምነት አባቶች እንኳን ሳይቀር ትልልቅ የሚባሉ ስህተቶችን ሰርተዋል። ነገር ግን ባለፈ ነገር እየተቆጩ ነጋቸውን አያበላሹ። የሰሩትን ስህተት እያስተካከሉ ለራሳቸው ይቅርታን እያደረጉ ይቀጥላሉ እንጂ። ስለዚህ አንተም ወዳጄ ለራስ ይቅርታን በማድረግ ባለፈ ነገርና በሰራሃቸው ስህተቶች ሳትቆጭ ሁሉንም እንደ አዲስ ጀምር። ወስን። ነገም እንዳትቆጭ ሌላ ስህተት አትስራ። ሁሌም ቢሆን አስታውስ፣ በህይወት እስካለህ መለወጥና መቀየር ትችላለህ። ሁለተኛው ሐሳብ ስለ ነገ አስብ ነው። ስለ ነገ ስታስብ ራስን እንዲህ ብለህ ጠይቅ። የዛሬ 5 እና 10 ዓመት እንዲኖር የምትፈልገውን ህይወት፣ ቤተሰብ፣ ሀብትና ስራ አስብ። ከዛም መለስ በልና ነገ ላይ መኖር የምትፈልገውን ህይወት በዚህ ሁኔታና አካሄድ ከቀጠልክ ይኖርሃል? እርግጠኛ ነኝ አይኖርም። ሁሉም ሰው በስራው፣ በትምህርቱ እንዲሁም በፍቅር ህይወቱ የተሻለን ነገርና ለውጥን ይፈልጋል። ይህ ለውጥ ደግሞ ዝም ብሎ አይመጣም። ብዙ ስራን ይፈልጋል። አዲስ ህይወትህ እንዲያምር መወሰን ይኖርብሃል። መተው ያለብህን ነገሮች ለመቁረጥ ዝግጁ መሆን መቻል አለብህ። ለምሳሌ የበታችነት እንዲሰማ ከሚያደርጉ ጓደኞች፣ አጉል ልማዶች እንዲሁም ሱሶችን መቁረጥ መቻል አለብህ። አስታውስ፣ መለወጥ ከፈለክ በትላንትና ህይወት ላይ ጨካኝ መሆን አለብህ። ምንም ነገር የሚኖረው አንተ ስትኖር። እግር እንኳን አልራመድ ካለ ይቆረጥ። ሶስተኛውና የመጨረሻው ሐሳብ መንፈሳዊ ሰው መሆን። በዚህ ዘመን አብዛኛውን በተለይም ደግሞ ወጣቱ መንፈሳዊ ህይወቱ ላይ ደካማ ሆኗል። ለፈጣሪ ጊዜውን ከመስጠት ይልቅ በማይጠቅሙ ዝባዘንጌዎች ጊዜውን ያጠፋል። በፊልም፣ በክለብ እንዲሁም በሶሻል ሚዲያ። ሰውነታችን ምግብ እንደሚፈልገው ሁሉ ነፍሳችንም አምላኳን ትፈልጋለች። አላወቅንም እንጂ ሰላማችን፣ ደስታችን እንዲሁም በረከታችን ያለው ከፈጣሪ ዘንድ ነው። ምንም ነገር እሱ ይሁን ሲል ነው የሚሆነው። ስለዚህ የትኛውንም ሃይማኖት ተከተል፣ ነገር ግን መንፈሳዊ ሰው ሁን። እንግዲህ በዚህ ቪዲዮ እንደተማራችሁ ተስፋ አደርጋለሁ። ጠቃሚ ሆኖ ካገኛችሁት ላይክ፣ ሰብስክራይብ እና የደወል ምልክቱን በመጫን በየቀኑ የሚለቀቁ አዳዲስ ቪዲዮዎች እንዲደርሷችሁ ያደርጉ።